በዙሪያቸው ያለው እርግማም በሙሉ ተነሳ። ፀሐይ ወደ ኤቨን ቤተ መንግሥት ተመለሰች። ዝናቡም ቆመ፣ ወፎች መዘመር ጀመሩ። ንጉሱም በጆሮ ውስጥ የከተተውን ጥጥ አወጣው። ንጉሱም ልጄ ሆይ እንዴት ላስደስትሽ? ምን ባደርግልሽ ልትደሰች ትችያለሽ? ሲል ጠየቃት። ሳኒም እውነተኛ ልዑል እፈልጋለሁ አለችው። ንጉሱም ከሩቅ አገሮች ያሉ መኳንንትን ሊጠራላት ሲል እሷ ግን የተሻለ ሐሳብ እንዳላት ነገረችው። የድሮ ጓደኛዋን ንባንቢውን ሃኒን አስጠራችው። ሳኒም ለሃኒ እኔ ሁል ጊዜ ልዕልት ነበርኩ፣ አሁን ደግሞ ልዑል ያስፈልገኛል፣ ያም ልዑል ከፊቴ የቆመው አንተ ነህ አለችው። በመጨረሻም እርግማኑ ተሰበረ። ልዕልት ሳኒና ሃኒም ተጋቡ። እሱም የንቦች ልዑል ሆነ። ባኒ የምትባል ቆንጆ ሴት ልጅም ወልደው እስከ ዘላለሙ በደስታ ኖሩ እላችኋለሁ።